ሰላም የዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በተመሳሳይ ሌላ ቪዲዮ ተመልሻለሁ። በዛሬው ቪዲዮዬ የጽዳት አይነቶች በሚል እንግዲህ አንድ 5 አይዲያስ ከእናንተ ጋር ሼር አደርጋለሁ። የክሊኒንግ ስታይልስ እንደሚጠቅማችሁ ተስፋ አደርጋለሁ። ይጠቀማሉ ብላችሁ ለምታስቧቸው ሰዎች ደግሞ ቪዲዮን ሼር እንድታደርጉልኝ፣ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ የቻናሉ ፋሚሊ እንድትሆኑ ጠይቃለሁ። እንደገና ደግሞ የዩቲዩብ ፊቸር አዲስ የመጣ ፊቸር አለ። ሃይፕ በማድረግ ቪዲዮውን ብዙዎች ሰዎች እንዲያዩት ኮንትሪቢዩት እንድታደርጉ ጠይቃለሁ። ወደ ቪዲዮ እንግዲህ የመጀመሪያው የክሊኒንግ ስታይል ዲፕ ክሊኒንግ ይባላል። እንግዲህ ይሄ የክሊኒንግ ስታይል ብዙዎቻችን አእምሮ ውስጥ ያለ ይመስለኛል። ስናድግም አገር ቤት የምናውቀው ቤት ጽዳት ሲባል በሙሉ ቤቱን አንድ ቀን ማጽዳት እና በጣም አድካሚና አሰልቺ የሆነ ስለ ጽዳትም ያለን አመለካከት አይ ቲንክ በጣም ታይሪንግ እንዲሆን ያደረገው ይሄኛው የጽዳት አይነት ይመስለኛል። ምክንያቱም ማጽዳት ስናስብ ቤቱ ሁሉ በአእምሯችን ውስጥ የሚመጣው በሙሉ ቤታችን ውስጥ ኦርደር ያልሆነው ነገር በቃ እናጽዳ ብለን ስናስብ የሚመጣልን ያን ሁሉ በሙሉ አንድ ቀን ማጽዳት ነው። ድሮ ኢትዮጵያ በዓል ሲደርስ የምናደርገው ማለት ነው። በቃ ጽዳት ሲባል የሚመጣልን ቶሎ ቤቱን በሙሉ ማጽዳት ነው። የትኛውም የቤታችን ክፍል ሳይቀር ሽንት ቤታችን ሊሆን ይችላል፣ ሳሎን፣ ምኝታ ቤት ያለን በሙሉ ማጽዳት ነው። ዲፕ ክሊን በቃ የማይነካ ነገር የለም። ሜንቴንም ለማድረግ ሁልጊዜ ጽዳት ስናስብ በቃ ያ ነው የሚመጣብን የሚያደክም ነገር ማለት ነው። ነገርኳችሁ የዲፕ ክሊኒንግ ስታይል ቤታችንን ሪሴት ለማድረግ በጣም ጥሩ የሆነ የክሊኒንግ ስታይል ቢሆንም በጣም አድካሚና ሰልች ስለሚሆን ኢንከሬጂንግ አይደለም እና እኔ በበኩሌ በጣም ብዙ ዲፕ ክሊኒንግ ብዙ ፋን አይደለሁም። በጣም አጭርና ቶሎ ማድረግ የምችለውን ነገር ስለሆነ የምፈልገው ማለት ነው። ይሄን ዲፕ ክሊኒንግ ስታይል ብዙ አልከተልም። ዋንስ ነው ዋይል ላደርገው እችላለሁ፣ ግን ሁል ጊዜ በቃ ቤቴን ማጽዳት ሳስብ በሙሉ ቤቱን ማጽዳት የሚለው ነገር ኦቨርዋልሚንግ ነው የሚሆንብኝ እና በጣም ቤቱን ሪሴት ለማድረግ ለምሳሌ ሙቭ ስናረግ ወይ ሜጀር ኢቨንት ሲሆን ቤቱን ሪሴት ለማድረግ ካልሆነ በስተቀር ዴይ ቱ ዴይ የምጠቀምበት አይነት ስታይል አይደለም። እናንተም እንግዲህ ስታይሎቹን በሙሉ ከነገርኳችሁ በኋላ የትኛውን እንደምትመርጡ ወይ ደግሞ ዴይ ቱ ዴይ እናንተ የትኛው ፒክ እንደምታደርጉ ካመንት ሴክሽኑ ላይም ከጻፋችሁልኝ በጣም ደስ ይለኛል። ሁለተኛው የክሊኒንግ ስታይል ደግሞ ዴይሊ ሜንቴናንስ ክሊኒንግ ስታይል ይባላል። ይሄ እንግዲህ በቀን ውስጥ ከ10 እስከ 30 ባለው ደቂቃ ውስጥ ሪሴት የምናደርግበት ነው። ለምሳሌ ካውንተራችንን እንትን ማድረግ ይችላል፣ አልጋ ማንጠፍ ሊሆን ይችላል። ቤታችንን ሜንቴን ለማድረግ የምናደርጋቸው በጣም ትንንሽ ጽዳቶች ናቸው። ዋክም ስናደርግ ባለንበት ሁኔታ ጊዜ የማይወስድ ግን ቤታችንን ሜንቴን እንድናደርግ የሚረዳ የጽዳት አይነት ነው። ይሄ የጽዳት አይነት እንግዲህ በጣም ለእኔ በጣም ጠቃሚ ሆኖ አግኝቼዋለሁ። ምክንያቱም በጣም እንግዲህ አሁን እንደምታውቁት በጣም ኦቨርዋልሚንግ የሆነ ስኬጁል ነው የሚኖረን። ልጆች ካሉን ስራ ምንሰራ ከሆነ ቤታችን ሁሌ ዲፕ ክሊን ማድረግ ምንም የማይታሰብ ነገር ነው። ስለዚህ ይሄ ዴይሊ ሜንቴነንሱ በጣም ጥሩ ቤታችን ኦቨርዋልሚንግ እንዳይሆን ሩቲናችንን ለመጠበቅ በጣም በጣም ጥሩ ነው እና በየቀኑ ከ10 እስከ 30 ደቂቃ ለክሊኒንግ መድበን የሚያስፈልገውን ነገር በተደጋጋሚ ማድረግ ማለት ነው እና ይሄ የዴይሊ ሜንቴነንስ እንግዲህ ቤታችን አውት ኦፍ ኮንትሮል ሆኖ ዲፕ ክሊን የሚያስፈልግበት ደረጃ እንድንደርስ አያደርገንም እና በጣም ጥሩ የክሊኒንግ ስታይል ሆኖ አግኝቼዋለሁ። በሶስተኛ ደረጃ እንግዲህ ዞን ክሊኒንግ ይሉታል እዚህ ሀገር። የሶስተኛው የክሊኒንግ ስታይል ዞን ክሊኒንግ ነው። ይሄ ማለት እንግዲህ ቤታችንን ከፋፍለን አርብ ወይ ደግሞ ከሰኞ እስከ ቅዳሜ ባለው ጊዜ ውስጥ በየቀኑ የተወሰነ ነገር ማድረግ ነው። ይሄም በጣም ጥሩ እና ጽዳትን በቃ ከባድ ነገር ወይ ደግሞ ለማድረግ ራሱ የሚያደክመን የክሊኒንግ ስታይል አይደለም። ስለዚህ የሚደረገው ምንድነው? ከመንዴይ እስከ ፍራይዴይ ድረስ ስኬጁል ታወጣላችሁ። መንዴይ ለምሳሌ መኝታ ቤታችሁን ካጸዳችሁ፣ ቲውስዴይ ሳሎን፣ ዌንስዴይ እያልን እንደ ቤታችን ስፋት ለእያንዳንዱ ኤሪያ በእያንዳንዱ ቀን መከፋፈል ማለት ነው። እሱ እንግዲህ የሎዱን በጣም ያቀለዋል እና መንዴይ ለምሳሌ መኝታ ቤታችሁ ከሆነ ያችን መኝታ ቤት ዊዝን 15-20 ሚኒትስ ትጨርሳላችሁ።
እና በጣም በጣም ቆንጆ ነው። ዊ ካን ኪፕ አወር ሃውስ ክሊን በዚህ ስታይል። ያው በጣም የስኬጁል ሰው መሆን አለብን፣ ሩቲን የምንወድ ሰዎች መሆን አለብን። ይሄን ለማድረግ ግን ኤፌክቲቭነሱ ይሄ ድካም ካለው የጽዳት አይነት በጣም ጥሩ፣ እኔም ደግሞ ራሴ ፕራክቲስ ሳደርገው በጣም ኢፌክቲቭ ሆኖ ያገኘሁትን ነገር ነው። ስለዚህ በዞን ከፋፍለን ቤታችንን በስኬጁል እሱን ሩቲን በመጠቀም የጽዳትን ሎድ መቀነስ እንችላለን ማለት ነው። አራተኛ ደረጃ ደግሞ ሚኒማሊስት ክሊኒንግ ስታይል ነው። ይሄ እንግዲህ ማለት ብዙ ጊዜ የፈለገ ብናጸዳ ወይም ደግሞ እስናት አባውት ጽዳቱ፣ ለምሳሌ አንዳንድ ሰዎች በጣም ንጹህ ናቸው፣ ቤታቸው ንጹህ ነው፣ ግን በጣም ብዙ እቃ ስላላቸው ቤቱ የጸዳ አይመስልም። ይሄኛው እንግዲህ ያው ብዙ ጊዜ ችግራችን የማጽዳት ሳይሆን እቃ የማብዛት ይሆናል። ባለፈው ቪዲዮ እንደሰራውላችሁ ብዙ እቃ ሲኖረን የማንጠቀምበትም ወይ ደግሞ እኛ የማንገለገልበት እቃን ቤታችን ሲሞላው የፈለገ ንጹህ ብንሆን የፈለገ ብናጸዳ በጣም ቤታችን ክለተር የሞላው ይሆናል። እና ይሄኛው እንግዲህ የጽዳት ስታይል በጣም ፎከስ የሚያደርገው እቃን በመቀነስ ነው። እቃን ስንቀንስ ቪዥዋሊ ብዙ በአይናችን የምናየው ክለተር ስለማይኖር ቤቱም ለማጽዳት በጣም ኢዚ ነው። በዛ ላይ ደግሞ ለስስታፍ ሁሌ ክሊነር ሃውስ ወይ ደግሞ አእምሯችንን ንጹህ ቤት እንዲኖር ያደርገናል። እና እቃ ሰርቭ የማያደርገንን እቃ በመግዛት ቤታችንን መሙላት እንደሌለብን ነው በጣም ብዙ የሚያስተምሩት። እና ክሊኒንግ እንግዲህ እንዲቀለን እቃ ማንሳት ለስስታፍ ለስ ስትረስ ማለት ነው። ስለዚህ ቤቱንም እቃም ለማነሳሳት እቃችን ሁሌ አነስ ያለ የምንገለገልበትን እቃ ብቻ በመግዛት ደግሞ ማንጠቀምበትን እቃ ለሌላው በመስጠት በማካፈል ወይ ደግሞ ዶኔት በማድረግ ሚኒማሊስት የሆነ ላይፍ ስታይል በመምራት ይሄን የክሊኒንግ ስታይል እንግዲህ አዳፕት ማድረግ ይቻላል ማለት ነው። መጨረሻው አምስተኛው የክሊኒንግ ስታይል ደግሞ የስሜል ማተርስ የሚሉት የክሊኒንግ ስታይል ነው። ቤታችን እንግዲህ የፈለገ ኦርጋናይዝድ ቢሆን ቢያምር ወይ ደግሞ የጸዳ ቢሆን ሽታ፣ የቤታችን ሽታ በጣም በጣም ወሳኝ ነገር ነው። ከዚህ በፊትም ሁሌ በቪዲዮቼ እንደምላችሁ ቤቴን ካጸዳው በኋላ ያው ስፔሻሊ እኛ አበሾች ደግሞ ወጣችን፣ ሽንኩርታችን ንጹህ እንኳ ብንሆን ከውጭ ለሚገባ ሰው ግን የሆነ የታፈነ አይነት ሽታ ይኖረዋል። እና ይሄ ክሊኒንግ ስታይል እንግዲህ ምንድነው? ቤታችንን ከማጽዳታችን በፊት ቤታችንን መከፋፈት፣ ፍሬሽ ኤር አንደኛው ቤታችንን ክሊን የምናደርግበት መንገድ ነው። ለምሳሌ አልጋ ከማንጠፋችን በፊት መስኮታችንን መከፋፈት፣ ፍሬሽ ኤር ቤቱ እንዲያገኝ ማድረግ ያለውን የታመከ ወይም የሚያፍን ሽታ እንዲወጣ ያደርገዋል። ሌላ ደግሞ እንግዲህ አንሶላ መቀየር፣ ብዙ ጊዜ አሁን አልጋችንን በየቀኑ ብናነጥፍ አንሶላችንን መቀየር በሚገባን ፍሪኩዌንሲ ካልቀየርን እሱ ራሱ የራሱ የሆነ ጠረን ስለሚኖረው ቤታችን የታፈነ ስፔሻሊ ደግሞ ልጆች ቲኔጀር ልጆች ካሉ ወይ ደግሞ ስኩል ኤጅ ልጆች ራሱ ካሉ ከትምህርት ቤት ራሱ መጥተው ልብሳቸውን ሲያወላልቁ የትምህርት ቤቱን ሽታ ይዘው ይመጣሉ። እና ለሱ አዌር መሆን ቤታችንን ሽታ የሚያምር እንዲሆን ንጹህ አይነት ሽታ እንዲኖረው ማድረግ ያስፈልጋል። ሌላ ደግሞ የትራሽ እቃችንን ብዙ ጊዜ የትራሽ እቃ እዚህ ሀገር ያው ከላይ ፌስታል ነገር ስለምናደርግበት የትራሽ ባጉን ካወጣን በኋላ ንጹህ ካደረግነው የቤታችን ጠቅላላ ሽታ ይቀየራል። በመጨረሻ ደግሞ እንግዲህ ያው ብዙዎቻችን ያውን ሻማ ወዳለው ያው እንደምታውቁት እጣን በጣም ጥሩ ነገር ነው። ቤቱን ክሊን የሆነ ሽታ ንጹህ ኮዚ የሆነ ሽታ ይሰጠዋል። እና ያው በዚህ አጋጣሚ ደግሞ እንግዲህ እጣኔን ትራይ ያላረጋችሁ ሰዎች ሳይቴን ከዲስክሪፕሽኑ ላይ አረግላችኋለሁ። የኔ እጣን ከግሪክ ነው የማስመጣው። በጣም ጥሩ የሆነ ፍሬሽ ሽታ፣ ቡና እንኳ ባታፈሉ ቤታችሁን አጽድታችሁ በየቀኑ ልታጨሱት የምትችሉት ባድ ያልሆነ ፍሬሽ የሆነ ሽታ ያለው እጣን ነው። እና እሱን እንግዲህ ኦንላይን ማግኘት ትችላላችሁ። አይ ኦልዌይስ ሪኮመንዳት። እኔም በጣም ፎር ይርስ የተጠቀምኩበት እጣን ነው። ደግሞ ገዝተውም የተጠቀሙ ሰዎች ሁሌ they have a good feedback። እና እንግዲህ እሱን እንድትገዙ ማበረታታችኋለሁ። ዛሬ ቪዲዮ ጥሩ የሆነ ሀሳብ አይዲያ እንዳገኛችሁ ተስፋ አረጋለሁ። ይህን ቪዲዮ ደግሞ ይጠቀማል ሊበረታታበት ይችላል ብላችሁ የምታስቡት ሰው ካለ ሼር በማድረግ ከወደዳችሁት ደግሞ ላይክ፣ ሰብስክራይብ ካላደረጋችሁ እያያችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። እንደገና ሃይፕ የሚለው በመጫን ቪዲዮን ከወደዳችሁት ለሌሎች እንዲደርስ
እንደገና በድጋሚ እንድትተባበሩ እንጠይቃለሁ። በተመሳሳይ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሳምንት